በጌ ምድርና ሰሜን ጠቅላይ ግዛት በጌ ምድርና ሰሜን ጠቅላይ ግዛት በኋላም ጎንደር ክፍለ ሀገር ጎንደር የበፊቱ በጌ ምድር ክፍለ ሀገር እና የኢትዮጵያ የጥንቷ ዋና ከተማ ነበረ። ዛሬ ጎንደር በአምስት ዋና ዋና ዞኖች ተከፍሎ በአማራ ክልል ስር ይገኛል። መገኛውም ከጣና ሐይቅ ሰሜን አንገረብ ወንዝ ላይ ከሰሜን ተራራ ወደ ደቡብ ምዕራብ ሰፍሮ የሚገኝ አካባቢ ነው። ሰማያዊ መገኛውም በ13 ዲግሪ 36 ሰሜን ኬክሮስ እና 37 ዲግሪ 28 ምስራቅ ኬንትሮስ ነው። በሌላ አጠራር አባይ እስከ ተከዜ ልንለው የምንችለው ሰፊ መልክዓ ምድራዊ ገጽታ ያለው ሁሉንም አግሮ ኢኮሎጂ አካባቢዎችን አጠቃሎ የያዘ አካባቢ ነው ጎንደር። አፄ ፋሲለደስ ጎንደርን እንደ ዋና ከተማነት ለመጀመሪያ ጊዜ ሲጠቀሙ እንጂ ከዚያ በፊት በአካባቢው ሰዎች ይኖሩበት እንደነበር ታሪክ አስረጅ ነው። ሆኖም ግን ከተማው በታሪክ የገነነው አፄ ፋሲለደስ በአሁኑ ፋሲል ግቢ ውስጥ የነገስታት ግቢ ውስጥ የፋሲልን ግቢ በ1636 ዓ.ም ሲያሳንጹ እንደነበረ ይታወቃል። በጌ ምድር ማለት በጎ ማለፊያ ለምድር ማለት ሲሆን ይህንም ለማስረዳት ያክል ከደንበያ እስከ ፎገራ ከቋራ እስከ መተማ ከሰቲት ሁመራ እስከ ቃብቲያ ወልቃይት ድረስ ሰፊና ለም መሬት ያለበት አካባቢ ነው በጌ ምድር። በኋላም ጎንደር አንዳንዴም እጀ ምድር ይሉታል ወይም በግ ይላሉ። በግዕዙ በግ ያለበት በግ የሚረባበት ወይም በጋዊ ወይም የበግ በጋም የበግ ሀብታም እንደማለት ነው በጌ ምድር። ጎንደር ከ1628 ዓመተ ምህረት ጀምሮ ለ200 ዓመታት የአፄዎቹ መናገሻ በመሆኗ የምትታወቅ የዓለም አዋቂ የታሪክ ተመራማሪዎችን የምትስብ ከተማ ናት። የዘመኑ አፄዎች የገነቧቸው ቤተ መንግሥቶችና አብያተ ክርስቲያናት ፋሲል ግንብ፣ ጎመንጌ፣ አዘዞ ገነተ ኢየሱስ፣ ጎርጎራ፣ ጉዛራ እና የመሳሰሉት የሚገኙባት አካባቢ ናት። የከተማዋንና የኢትዮጵያን ታሪክ ለዓለም ጥሩ ገጽታ ለመሆናቸው ከተለያዩ ክፍላት አገራት የሚመጡ ጎብኚዎችን ለአስረጅነት ማንሳቱ በቂ ነው። ፋሺስት ጣሊያን ኢትዮጵያን ከወረረ በኋላ የኢትዮጵያ ሕዝብ በአርበኝነት በረሃ ሲወርድ ያን የነበር የጣሊያን ወራሪው ኃይል ሕዝብን በማፈናቀል መሬትን መንጠቅ የጀመረው። ለአብነት የጎንደር ሲኒማ ቤት በፋሺስት ጣሊያን ከመሰራቱ በፊት ርስትነቱ የአቶ መንክር ተገኘ የተሰኙ በዚያን ዘመን ጎንደር ከተማ ውስጥ በጣም ላቅ ያለ ስምና ዝና የነበራቸው ነገረ ፈጅና ጠበቃ ነበሩ። ዩኒቨርሲቲ ገብተው ሕግ ባያጠኑም በወቅቱ በቤተ ክህነት ስር በሚሰጡ ትምህርቶችና አንደበታቸውን የተፈታ ሐሳበ ነገራቸው የሚገጥምላቸው ሰው እንደነበሩና እንደዚህ አይነት ሙያ ያላቸው በጥብቅና ሙያ በወቅቱ ይሰየሙ እንደነበር የባለፈ ታሪካችን ያስረዳል። ይህ አሰራር በጥንታውያኑ የግሪክ አቴና ዘመን የነበሩትም ሳይቀር ባላቸው የአእምሮ የላቀ መረዳት እና ያንደበታቸው
ስልነት ታይቶ በጠበቃነት ያገለግሉ እንደነበረ ይታወቃል። ጎንደርም አቶ መንክር ተገኘ ስመጥር ጠበቃ እንደነበሩ ከተማዋ ታሪክ አዋቂዎች ዛሬ ላይ ድረስ ያስረዳሉ። ወደ ቀደመ ነገራችን ስንመለስ ጣሊያን ጎንደርን ማዕከል ለማድረግ ሲያስብ በከተማዋ ውስጥ 353 ዛሬ የምናያቸውና ጣሊያን የሰራቸው ብለን የምንጠራቸው ሕንፃዎችን ገነባ። እነኚህ ሕንፃዎች በአብዛኛው የሚገኙት ፒያሳ፣ ጨዋ ሰፈር፣ አራተኛ ፎቅ እንዲሁም የድሮ አስተዳደርን ከፍተኛ ፍርድ ቤት አሁን ድረስ እያገለገለ ያለውን ማንሳት እንችላለን። ፒያሳን የንግድ መደብሮች፣ የመዝናኛ ካፌና ፓርክ፣ ሲኒማ ቤቱና ባሩ፣ ምግብ ቤቶች ጣሊያኖቹ ለወታደሮቻቸውና ለጣሊያን ሲቪሊያን መገልገያ መመስረታቸውና አገልጋሎት እንዲሰጡ የሚጠቁሙት አንደኛ ቋራ ሆቴል ብሎ አጠራር ግራንድ ባር ሲመሰርቱ፣ ጣሊያኖቹ አልቤርጎቻው ጣሊያን ሲወጣ እቴጌ መነን በኋላ ደግሞ ተራራ ሆቴል የተባለውን ያስታውሷል። ወደ ኦቶ ባሮኮ መውረድ ቅዱስ ገብርኤል ጋራጅ ወይንም ዮሴፍ ጋራጅ በመባል የሚታወቀው ደግሞ ጣሊያኖቹ የጦር አዛዥ መኖሪያ እንደነበር ይታወቃል። ጣሊያን ከወጣ በኋላ የአሁኑን ቋራ ሆቴል አቶ ጌጤ ለዋጥ ግራንድ ባር የሚባለው ወደ ልዑለ መኮንን ሆቴል ብለው ቀይረው ግልጋሎት ይሰጡበት ነበር። ጣሊያን ከለቀቀ ማግስት አልቤርጎቻውን በማደስ እቴጌ መነን ሆቴል ብለው እንደገና የከፈቱት የጃንሆይ ልጅ ልዕልት ወርቅና ውስኪ የተባለ ጣሊያን በጋራ ነበር። በኋላም ተራራ ሆቴል ተብሎ መንግሥት እንደወረሰው ይታወቃል። ጣሊያን ከተባረረ በኋላ ሲኒማ ቤቱንና ባሩን ደግሞ የያዘው ያኔስ የተባለ ግሪክና የኢትዮጵያ ክልስ እንደነበረ ይታወቃል። ጣሊያን ከተሸነፈና ከሀገር እንደወጣ በተደረገ ጊዜ ብዙ መረጃዎች እንደሚያመላክቱት 1933 ዓ ም ወይንም እንደ ፈረንጆቹ የጊዜ ቀመር በ1941 ዓ ም ጦርነቱ ከተጠቃለለ በኋላ የወጣው የጠላት ጦር ከኢትዮጵያ ከወጣ በኋላ በድምሩ 130 ሺህ የሚሆኑ ጣሊያኖች ኢትዮጵያ ውስጥ ይኖሩ እንደነበር፣ ከነኚህም መካከል 130 ሺህ ነጭ ጣሊያኖች ውስጥ 70 ሺህ የጦር እስረኞች፣ 60 ሺህ ሲቪሊያንስ እንደነበሩ ይታወቃል። እነኚህንም የእንግሊዝ መንግሥት ሁሉንም ተጠርገው ከአገር እንዲወጡ ተጽዕኖ ቢፈጥርም በንጉሡ ዘንድ የእንግሊዞቹ ግፊት ተቀባይነት አላገኙም። የኢትዮጵያ ንጉሠ ነገሥት በዙሪያቸው ወይንም በአካባቢያቸው በሥልጣን እርከን ውስጥ የነበሩ መሳፍንቶችና አርበኞች ቢያንስ አንዳንዶቹ በተለይም የእጅ ሙያ ያላቸው ጣሊያኖች እንዲቆዩ ፍላጎታቸውን በግልጽ ስላሳዩ ነበር። በተለይ የቴክኒሻኖቹ አስፈላጊነታቸው በጣም ሰፊ ስለነበረ እነኚህ ጣሊያኖች የመጓጓዣ ተሽከርካሪዎችን፣ የሕንፃ ሥራዎች፣ ጂኦሜትሪ፣ የመኪና ጥገና፣ ሆስፒታሎች ለማገዝና ብዙ ሥራዎችን ለማከናወን ያገለግላሉ በሚል እምነት በፍላጎታቸው እንዲቀሩ ተደርገው ነበር። ስለዚህ ጎንደርም ውስጥ ሥራን ሳይንቁ ማኅበረሰቡን ተመሳስለው የሚኖሩ ጣሊያኖች ነበሩ። ከነኝም መካከል ሲትሮን የተባለው ጣሊያናዊ በአባ ሳሙኤል እርሻ ፍራፍሬና ወተት በትላልቅ ሆቴሎች፣ ግሮሰሮች ማጓጓዝ ያከፋፍል ነበር። ትንሽ ወደ ኋላ ብንመለስ በታሪክ የወፍ በረር ስንቃኝ በኢትዮጵያ የቀደምት የነገሥታት ታሪክ ማለትም ሰለሞናዊ ነገሥታት ተብለው የሚጠሩት ሁላችንም እንደምናውቀው ከይኩኖ አምላክ እስከ አፄ ሲሲኒዮስ ድረስ ቋሚ ነገሥታቶች የቆረቆሩት ከተማ አልነበረም። ከዚህም የተነሳ በዘመናቸው የነገሱ ነገሥታት አንዱ በጀመረው ከተማ የመቀጠልና የማስፋት ዝንባሌ አልነበረም። ዳሩ ግን ዘላናዊ ንግሥና እንደነበራቸው ይተረካል። አፄ ፋሲለደስ ወይንም አፄ ፋሲል አባታቸው አፄ ሲሲኒዮስ የቆረቆሯትን ደንቀዝንና ቤተ መንግሥቱ ትተው ወደ ጎንደር እስኪመጡ ድረስ ማለትም በ1628 ዓ ም በፈረንጆቹ 1936 ዓ ም ማለት ነው። ጎንደር በጣም ትንሽ መንደርና ብዙ የሕዝብ ቁጥር አልነበራትም። ይህንን እውነት አፄ ፋሲል አስረግጠው በማወቅና በመረዳት
ከዚያም በተጨማሪ ጎንደር ዙሪያዋን በተራሮች ሰንሰለት የተከበበች ስለሆነች ከጠላት ለመመከት የሚያስችል ቁልፍ ቦታ ናት ብለው ራሳቸውን በማሳመናቸው፣ ሌላውና ዋና የውሳኔያቸው ምንጭ ደግሞ ጎንደር ሁለት ታላላቅ ወንዞች ማለትም አንገረብንና ቃሃን የተንተራሰች በመሆኗ ከሌሎች ቦታዎች ሁሉ አንቺ የተባረክሽ ነሽና ንግሥናዬ ቤተ መንግሥቴና ግዛቴን እስከ ዕለተ ሞቴ እዚችው ከአንቺ ጋር ይሁን በማለት አፄ ፋሲል የአባታቸውን አፄ ቴዎድሮስን ቤተ መንግሥት ትተው ከደንቀዝ ሰሜን ምዕራብ ወደምትገኘው ወደ ጎንደር ገቡ። እንደገቡም ቤተ መንግሥታቸው እስኪታነጽ በቀጥታ ያረፉት ለጥቂት ጊዜ ጉዛራ፣ ከዛ ውጭ ጃንተከል ዋርካ ስር አጅባራቸውን ተክለው ተቀምጠው እንደነበር ድርሳናት ይጠቁማሉ። ጣሊያን እንደወጣ የጎንደር አገረ ገዢ የነበሩት የንጉሡ ልጅ አልጋ ወራሽ ነበሩ። በዚህን ጊዜ ጎንደር ምንም አይነት የወታደር በጀት አልነበራቸውም። ስለዚህ ከነጋዴዎች ብድር እየጠየቁ ይከፍሉ ነበር። በዚህን ጊዜ የጎንደሩ ቱጃር መረቀኔ መሐመድ የአዲስ ዓለሙ 30,000 ጠገራ ብር ወይንም መሬት ሬዛ ለመንግሥት አበድረዋል። ለዚህም ውለታቸው የአበሻ ወታደር የሚበላው አጥቶ መርቀኔ መሐመድ አበላው ሸመቶ ተብሎላቸዋል። ከዚህ በፊት እንዳነሳ ነው ጣሊያን ሲገባ የከተማዋ ነዋሪ ወደ ገጠር የሚሸሸው ሸሽቶ፣ ሌላው ግን በረሃ በመግባት ለነፃነቱ ይዋጋ ነበር። ለዚህም ነበረ ከነፃነት በኋላ የመሬት ባለቤቶች ይገባኛል ክርክር የጀመሩት። ለምሳሌ ያህል ፒያሳ ሳንወጣ አሁን ያለው አይቀር ሆቴል ልክ ጣሊያን ሲወጣ ራሱ ውብነህ ሆቴል ይባል ነበር። ባለቤቱም ራስ አሞራው ውብነህ ነበሩ። ንጉሡ የሰጧቸው ነበር። ነገር ግን የመሬቱ ባለቤት እሙሃ የአጀቦች ጉበና የተባሉ የትንሽቷ አራዳ ነዋሪ እና የደጃች መርሻ አማት የነበሩ ለ30 ዓመታት የርስት ይገባኛል ክስ ላይ እንደነበሩ ነባር ጎንደር የሚያውቀው ታሪክ ነው። ከዚህም ጊዜ በኋላ የውጭ ሀገር ዜጎች ምዕራባውያኑ ወደ ጎንደር መምጣት ጀምረው ነበር። የታሪክ ተመራማሪዎች እንደጻፉት ከ1620 እስከ 1624 ዓ.ም ድረስ በፈረንሳይ ፓሪስ ትምህርቱን የተከታተለው ፒተር ሄይሊግና የሥነ ሃይማኖት ሊቅ ጀርመናዊ ከግብፅ በኋላ ወደ ኢትዮጵያ በ1629 ዓ.ም መጥቶ ተጽዕኖ ፈጣሪ አገልጋይ፣ አስተማሪና ሐኪም በመሆን ንጉሥ ፋሲለደስን አገልግሏል። ለቤተ ክህነት አባቶችና ቀሳውስት የግሪክና የዕብራይስጥ ቋንቋን በማስተማር ይረዳ እንደነበርም ይታወቃል። አፄ ፋሲል ግን ለምን ጎንደርን በከተማ ማዕከልነት መረጡት የሚለውን ቅድም ካነሳናቸው ሐሳቦች በተጨማሪ ይሄው የአንገረብና የቀሃ እንደነበሩና ጎንደር ዙሪያ ገባው ለም መሬት መኖሩ በመስኖ በመታገዝ መለስተኛ እርሻዎችን ለመመስረት እቅድ እንደነበራቸው ማስረጃዎችን ይገልጻሉ። ከዚህ በፊት ጣሊያን 352 ሕንፃዎችን ጎንደር ከተማ ውስጥ መገንባቱ ልብ ይበሉ። እነኚህ ሕንፃዎች ከመገንባታቸው በፊት የከተማውን ፕላን ያወጣው ገራርዶ ባሲዮ የተሰኘ ኢንጂነር ነበር። ገራርዶ ይህን ማስተር ፕላን ሲሰራ የተሰጠው ትዕዛዝ የሚሰሩ ቤቶች ሁሉ አንገረብና ጣና ሐይቅን እንዲያሳዩ ሆነው እንዲገነቡ ነበር። በዚህም ማሳያ ጨዋ ሰፈርና ተራራ ሆቴል የተሰሩ ቤቶች የዚህ ማሳያ ተደርገው ይታወሳል። ታሪክ ከከተማችን ከብዙ በጥቂቱ ይህን ይመስላል። በሰፊው እንመለስበታለን።